ሰላም ጤና ይስጥልን ተመልካቾቻችን ይህ ዘገዳ ነው ዛሬ ዘንላችሁ የቀረብነው ፖለቲከኛው አቶ ጀዋር መሐመድ በፌስቡክ ገጻቸው ላይ በድንቁ ደያስ ላይ የተሰራውን ዶክመንተሪ አስመልክቶ የሰጡትን ማብራሪያ ነው ነገሩ ካፈርኩ አይመልሰኝ ይመስላል ዋልታ በድንቁ ደያስ ላይ የሰራውን ዶክመንተሪ አየሁት ዋናው መልእክት የወያኔ ዘመን ዶክመንተሪ ሰራተኞች በአዲስ መልኩ ስራ መጀመራቸውን ማሳየት ይመስለኛል እስኪ በፊልሙ ውስጥ የታየውን ወንጀላ ሙሉ በሙሉ እውነት ነው እንበል መሬት ዘርፏል ግብር አልከፈለም ወዘተረፈ ያ ከሆነ መንግስት ለወንጀልና ለወንጀለኞቹ አሳማኝ መረጃና ማስረጃ ካለው በሚቆጣጠረው የሚዲያ ስም ማጥፋት ዘመቻ መክፈቱ ለምን አስፈለገ ፍርድ ቤት ከሶስ ለምን የተፈጸመው ወንጀል አይቀጣም ያልተከፈለ የመንግስት ገንዘብ ካለም በህጋዊ መንገድ ለምን አያስከፍልም ለዚህ መልስ ሊሆን የሚችለው ወደ ስም ማጥፋት ዘመቻ የተካሄደበት በህጋዊ መንገድ ሊያገኙት እንደማይችሉ ስለተረዱ መሆኑን አለበት ድንቁ ደያስ ጋበኝሳ ጋብያቴ ኸናዋዛ ታካኮባ በነገራችን ላይ የግል ሚዲያ ትንሽ ወለም ሲል የማስፈራሪያና የዛቻ ማአት የሚያንጎደጉደው የብሮድካስት ኮርፖሬሽን የገዢው ፓርቲ ንብረት የሆነው ዋልታ እንዲህ አይነት ህገወጥ የስም ማጥፋት ዘመቻ ሲያሰራጭ ምን ተሰማው ይሆን ቀጥሎም እንዲህ ይላል ፖለቲከኛ አቶ ጀዋር መሐመድ እኔ በበኩሌ ምንም አይደለም ፍርዱን ለእናንተ ትቻለው ይቀመጣል እንዳደራ ሰው ለግም ሰራ ክፉም ሰራ ሁሉም የጁን ያገኘዋል ተመልካቾቻችን ለዛሬ በዚያ በቃን ቻናላችንን ላይክ ሼር ሰብስክራይብ ማድረግ እንዳይረሱ በሚቀጥለው ቪዲዮ እስከምንገናኝ ድረስ አብሬያችሁ የነበርኩት ሌንሳሽ መልስ ነበርኩኝ ሰላም ሁሉ ተመኘው